በፍጥነት ሀብታም መሆን ማለት እናንተ ምን ያህል ስማርት ናችሁ የሚለውን ነገር ይወስናል። ነገር ግን ብዙ ሰዎችን አስተውላችሁ ከሆነ የሚያወሩት ልክ እንደ ድሃ ሰዎች ነው። ይህንን ነገር ግን የሚያደርጉት ባለማወቃቸው ምክንያት ነው። እናም ለዛ ነው ዛሬ ይዤላችሁ የመጣሁት መጽሐፍ The Secret of Millionaire Mind የሚለው መጽሐፍ ነው ይዤላችሁ የመጣሁት ዛሬ። እጅግ በጣም ተወዱታላችሁ። ለእናንተ ኪ ሌሰን ያልኳቸውን ነገሮች ሰመር አድርጌ ይዤላችሁ መጥቻለሁ። ይህንን መጽሐፍ ዛሬ ልመርጥበት ያሰብኩት ምክንያት በጣም ብዙ ሰዎች ይህንን መጽሐፍ አንብበው የገንዘብ ሽፍታቸውን እንዴት ማሰብ እንዳለባቸው ከነበራቸው ማይንድ ሴት እንዴት ሽፍት እንዳደረጉ የሚያሳይ መጽሐፍ ስለሆነ ነው። ስለዚህ ይህ መጽሐፍ ምንድነው የሚለው እስቲ አብረን እንጀምረው። ፈርስት ስቴፕ ላይ how rich people think and act ይላል። ስለዚህ ሀብታም የምንላቸው ሰዎች እንዴት ነው የሚያስቡት፣ እንዴት ነው አክት የሚያደርጉት? ልዩነታቸው ሀብታም ሰዎች እንዴት ገንዘባቸውን ማኔጅ ማድረግ እንደሚችሉ የተማሩ ናቸው። ድሃ የምንላቸው ሰዎች ደግሞ ገንዘባቸውን እንዴት ማኔጅ ማድረግ እንደሚችሉ አያውቁም። እስቲ ለምሳሌ እንበልና እናንተ ለህፃን ልጃችሁ ለ5 ዓመት ልጃችሁ አይስክሬም ልገዙለት ወደ ሱቅ ሄዳችሁ እናም ለልጃችሁ ገዛችሁለት። ከዛም ልጃችሁ ምንም ሳይልሰው ከእጁ አምልጦ ወደቀበት። እናም የወደቀበት ለመጀመሪያ ጊዜ ሳይሆን ለሶስተኛ ጊዜ ነበር የወደቀበት እና ድጋሜ ትገዙለታላችሁ? በፍጹም አትገዙለትም። አንዱን መያዝ ያልቻለ እንዴት ለሶስተኛ ጊዜ ብትገዙለት ሊይዝ ይችላል ብላችሁ ነው የምታስቡት። ገንዘብም የሚሰራው ልክ በተመሳሳይ መንገድ ነው። ዛሬ ያላችሁን ነገር ሴቭ ማድረግ ካልቻላችሁ ነገ ላይ ሴቭ ማድረግ እጅግ በጣም ነው የምትቸገሩት። ትንሿን ገንዘብ መያዝ ካልቻላችሁ እንዴት ነው ትልቅን ገንዘብ ልትይዙ የምትችሉት? ስለዚህ አሁን ጥያቄ የተመለሰላችሁ ድሃ ሰዎች ማኔጅ ማድረግ አይችሉም ያልነው በዚህ ምክንያት ነው። እስቲ ከዚህ መጽሐፍ ላይ ያገኘሁትን ጥሩ አድቫይስ ደግሞ እንጠቀም። ሁል ጊዜ ክፍያ በመንፈጽምበት ጊዜ ልክ እንደ ግራፍ ነው የሚመጣልን። ማለትም አንድ ዕቃ ስትገዙ ከአካውንታችሁ ላይ 50% ታጡታላችሁ። ከዛ 10%ን ደግሞ ለገንዘብ ነፃነት መቆጠብ አለብኝ ማስቀመጥ አለብኝ ብላችሁ ወደዛ አካውንት ወሰዳችሁት እንበል። እናም ይህንን ገንዘብ ማስቀመጥ የጀመራችሁት ቢዝነስ ልትሰሩበት ያሰባችሁት ገንዘብ ነው ብለን እናስብ። ስለዚህ ሌላኛውን ደግሞ ምናልባት ለረጅም ጊዜ ብላችሁ ያስቀመጣችሁት የቤት ቁጠባ ሊኖርባችሁ ይችላል። ሌላኛው 10% ደግሞ ለኤዱኬሽን፣ ለትምህርት፣ ለስራ፣ ለተለያዩ ነገሮች መጽሐፍ ለመግዛት ለነዚህ ልታውሏቸው ትችላላችሁ። እናም ሌላኛው 10%ን ደግሞ ሌሎች ሰዎችን ለመርዳት ቤተሰብ ሊሆን ይችላል። ነገር ግን አብዛኛው ሰው ሌላ 10% የሚረሷቸው ነገሮች አሉ። ይህም ፕሌይ አካውንት ይባላል። ብዙ ሰዎች ይህንን ነገር አያውቁትም። ምን ማለት ይመስላችሁ? የቀረችውን 10% ለሰምቲንግ ፊል ሀብታም እንደሆናችሁ እንድታስቡት የሚያደርጋችሁን ነገሮች ማድረግ ጀምሩ በዛ ገንዘብ። ለምሳሌ ፋንሲ ሬስቶራንት መዝናናት ሊሆን ይችላል፣ ወይንም ደግሞ ሀብታም ሰዎች ይሄዳሉ የምትሏቸው ቦታዎች በአቅማችሁ መሄድ ማለት ነው። እናም እነዛ ቦታዎች ላይ ፊል ማድረግ ጀምሩ ነው የሚለን እንግዲህ መጽሐፍ። አክት ማድረግ ጀምሩ ልክ እንደነዛ ሰዎች ያ ነገር እንዳላችሁ፣ ኮንፊደንስ እንዳላችሁ፣ ሁሉ ነገር የተሟላችሁ ሰዎች እንደሆናችሁ አክት ማድረግ ማለት ነው። ብዙ ሰዎችን አስተውላችሁ ከሆነ ሴቭ ሁሉ ጊዜ ሴቭ ማድረግ ብቻ ነው። ሴቭ በምታደርጉ ጊዜ ዳይሬክሽናችሁ ትራያንግል ነው የሚሆነው ማለት ነው። ከዛም የሆነ ሰዓት ላይ ግራ ትገባላችሁ። እነዚህ ነገሮች ማድረጋቸው ለምንድነው ብላችሁ ራሳችሁ መጠየቅ ትጀምራላችሁ። በዚህ ጊዜ ለራሳችሁ መልስ በመታጡበት ሰዓት እነዚህን ጥያቄዎች መመለስ ታቆሙና እነዚህን ነገሮች ኮምፕሊትሊ ታቆሟቸዋላችሁ። መቆጠቡንም ሊሆን ይችላል። ስለዚህ በዚህ ሰዓት ላይ የተለያዩ ጥያቄዎች ሊኖራችሁ ይችላል። ይህ መንገድ ብቻ ነው ታዲያ ሀብታም ሊያደርገን የሚችለው ልትሉ ትችላላችሁ። ከሀቢት በላይ የአማውንት ማተር እጅግ በጣም ዋጋ አላቸው። 5000 ማወጣችሁ ወይንም ቆጠባችሁ 50,000 ቆጠባችሁ የምታወጧቸው ወጪዎች እጅግ ተመሳሳይ ናቸው። ነገር ግን መጀመሪያ ላይ መማር ያለባችሁ build the habit of your money ነው። ለዚች ዩኒቨርስ ያላችሁን ነገር ስታሳዩት ነው እሷን በመላሹ የምትሰጣችሁ። ነገር ግን የለኝም የምትሉ ከሆነ always እሷን መልሷ የለኝም ነው ማለት ነው። ሁለተኛው ልዩነታቸው ደግሞ ሀብታም ሰዎች በትልቁ ያስባሉ፣ the magic of thinking big። ድሃ የምንላቸው ሰዎች ደግሞ በትንሹ ነው የሚያስቡት። ለምሳሌ እንበልና ጄምስ የተባለ ሰውዬ በከተማው በሙሉ ጂም ቤቶችን መክፈት ፈለገ። እናም አንድ ብቻ ሳይሆን በመቶዎች የሚቆጠሩ ጂም ቤቶችን። ነገር ግን የሱ ተፎካካሪ አንድ ጂም ቤት ብቻ ነው ያለው። እናም አንድ ጂም ቤት ብቻ ያለው የተሻለ ጥሩ የሚባል ህይወት ይኖራል። ነገር ግን ጄምስ እጅግ በጣም ሀብታም ሰው ነው የሚሆነው። ይህ ነው እንግዲህ the magic of thinking big ማለት። ይህ ምን ማለት መሰላችሁ? በጣም ሚሊዮኖችን በረዳችሁ ቁጥር ሚሊዮኖችን ታገኛላችሁ ማለት ነው። ለምሳሌ እስቲ እናንተ ሀብታም ስትሏችሁ አይምሯችሁ ላይ የሚመጡ ሰዎችን አስቡ። እነዚህ ሰዎች በየትኛውም አይነት መልኩ ሊሆን ይችላል ሌሎች ሰዎችን ስለሚረዱ ነው ሚሊዮኖችን የሚያገኙት። ለምሳሌ ያሰቡትና ያስጠኝ ግሩፖች
በሰዓት ሊሆን ይችላል 20 ሰዎችን ነው የሚያስጠኑት አቅማቸው እስከዚህ ድረስ ነው ብለን እናስብ። ነገር ግን ሌሎች ቲሞች ደግሞ አቅማቸውን የበለጠ አዳብረው ኦንላይን ከ1000 እስከ 2000 ሰዎችን ባንዴ ማስጠናት ይችላሉ። ይህ ነው እንግዲህ the magic of thinking big ማለት። እና አስቡት እስቲ እነዚህ ሰዎች ተመሳሳይ አይነት ገቢ ነው የሚያገኙት? በጭራሽ ተመሳሳይ አይደለም። የተለያየ አይነት ገቢ ነው ያላቸው እነዚህ ሰዎች። ነገር ግን ብዙ ሰዎችን አስተውላችሁ ከሆነ በትንሹ ፕሌይ ስሞል ነው የሚመቻቸው። በትንሹ ወይም ትንሽ ቦታ ሰርቪስ መስጠትን ነው የሚወዱት። ለዚህም ይህ መጽሐፍ ሁለት ምክንያት አላቸው ሰዎች ፕሌይ ስሞል የሚጫወቱባቸው ምክንያት ወይንም ደግሞ በትንሹ የሚያስቡበት ምክንያት ይለናል። እስቲ እንመልከታቸው። የመጀመሪያው ስለሚፈሩ ነው። ሁለተኛው ደግሞ እኔ እኮ በቂ አይደለም የሚል ስሜት በውስጣቸው ስላለ ነው። ማለትም ገና ያንን ነገር ሳይጀምሩት እኔ እኮ ለዚህ ነገር በቂ አይደለም፣ እኔ እኮ እነዚህ ምን ነገር ማድረግ አልችልም ብለው ስለሚያስቡ ነው። እንደዚህ አይነት ስሜት የሚሰማችሁ ከሆነ ህይወት ለእናንተ ብቻ አይደለችም። ሰርቭ የምታረገው ለሁሉም ሰዎች ነው። ሌሎችንም መርዳት ስላለባቸው ነው። እናንተን የሚመስል ሰው ስለሌለ ማለት ነው። የእናንተ ታለንት ሌሎች ሰዎች ጋር የሌለ ነገር ስለሆነ፣ ስለዚህ የእናንተን ታለንት ለሌሎች ሰዎች ሼር ማድረግ ጀምሩ። ስለዚህ አክት ማድረግ ጀምሩ ከዛሬ ጀምሮ እንደ ሀብታም ሰዎች ወይንም ደግሞ መሆን እንደምትፈልጉት ሰዎች። ስለዚህ ዛሬውኑ እንዴት ነው እሱን መረዳው ብላችሁ መጠየቅ አቁሙ። እንዴት ነው እነዚህን ሰዎች መርዳት የምችለው ብላችሁ ራሳችሁን ጠይቁ። ሶስተኛ ሀብታም ሰዎች ራሳቸውን ፕሮሞት ያደርጋሉ፣ ለሌሎች በደንብ አድርገው መሸጥ ይችላሉ። እሱ ብቻ ሳይሆን ደግሞ ዋጋቸውንም ያውቃሉ። ነገር ግን ድሃ የምንላቸው ሰዎች ራሳቸውን ሴል ወይንም ደግሞ ፕሮሞት የሚያደርጉት በኔጌቲቭ አይነት መልኩ ነው። ሚሊዮነር ማይንድ በሚል አንድ በተዘጋጀ የሃርቫርድ ሴሚናር ላይ በጣም ብዙ ሰዎች እጅግ በሃርቫርድ ንግግር እጅግ በጣም ሲደሰቱ ሲያደንቁም ነበሩት። ነገር ግን በተቃራኒው ደግሞ ከነዛ ውስጥ ብዙ ሰዎች በጣም ተከፍተውበታል፣ በጣም ጠልተውታል፣ በጣም ደግሞ ኔጌቲቭ የሚባሉ ኮሜንቶችን ሲሰጡት ነበር። በተመሳሳይ አይነት መልኩ የምን ማለት መሰላችሁ? እናንተ ለምሳሌ አይበለውና ታማችኋል እንበልና ከታመማችሁ በኋላ ለሌሎች ሰዎች ጠንቅ ነው የምትሆኑት፣ ያው የታወቀ ነው። ስለዚህ ለሌሎች ሰዎች ደግሞ ጥንቃቄ መስጠት ሞር እነዛን ሰዎች ፕሮቴክት ያደርጋቸዋል ማለት ነው። ነገር ግን እነዛን ሰዎች በፍጹም አትደብቋቸው ያመማችሁን ነገር። ስለዚህ ለመናገርን መፍራት የለባችሁም። ያላችሁን ነገር ፕሮሞት ለማድረግ ለማውጣት እጅግ በጣም ድፍረት ሊኖራችሁ ይገባል ማለት ነው። ሀብታም የምትሆኑበትን መንገድ ካገኛችሁ እነዛን ነገሮች ፕሮሞት ማድረጋችሁን ቀጥሉ። ሪች ዳድ ኤንድ ፑር ዳድ የሚለው መጽሐፍ ላይ ያስተውላችሁ ከሆነ ሮበርት ኬዮሳኪ ቤስት ሴሊንግ ኦተር ነው የሚለው፣ ቤስት ራይቲንግ አይደለም። ስለዚህ ይህ ቤስት ሴሊንግ እንደሆነ ነው ራሱም ፕሮሞት የሚያደርገው። ስለዚህ ሁልጊዜ ራሳቸውን ጠይቁ፣ ይህ ነገር ሌሎች ሰዎችን የሚረዳ ከሆነ በምን አይነት መልኩ ነው እነዚህን ሰዎች ልረዳቸው የምችለው ብላችሁ ራሳቸውን ጠይቁ። ሌላኛው ደግሞ የምንመለከተው ሀብታም ሰዎች ሁለቱንም የሚለውን መንገድ ያስባሉ። ድሃ የምንላቸው ሰዎች ደግሞ ወይም የሚለውን ነገር ያስባሉ። ማለትም ሀብታም የምንላቸው ሰዎች ኤ ወይም ካልሆነ ቢ የሚል ምርጫ አላቸው ማለት ነው። እስቲ እኔ እናንተን አንድ ጥያቄ ልጠይቃችሁ። ስፖርት ለመጫወት እግራችሁ ነው በጣም አስፈላጊ ወይንስ ደግሞ አይናችሁ ነው? በዚህ ሰዓት ላይ ምናልባት ምን አይነት የስቱፒድ ጥያቄ ነው የምትጠይቀን ልትሉ ትችላላችሁ። ምክንያቱም ሁለቱም እጅግ በጣም አስፈላጊ ናቸው። እናም ያላችሁት ነገር ትክክል ነው። በተመሳሳይ መንገድ በቢዝነስ ዓለምም ኤ ወይም ቢ የሚለው ነገሮች አማራጮች ትክክል ናቸው ማለት ነው። ቦዝ የምንላቸውን ነገሮች መምረጥ ነው ማለት ነው። ስለዚህ በዚህ ሰዓት ላይ ገንዘብ ወይንስ ደግሞ ደስታ፣ ሁለቱም እጅግ በጣም አስፈላጊ ነገሮች ናቸው። ስኬት የምንለው ነገርና ደግሞ ቤተሰብ የምንላቸው ነገሮችም በጣም አስፈላጊ ነገሮች ናቸው። በፍጹም አንዱን መምረጥ የለባችሁም። ለምሳሌ እኔ ሌላ ጥያቄ ስጠይቃችሁ ቢዝነሳችሁን ማሳደግ ይሻላችኋል ወይንስ ደግሞ ራሳችሁን ማዝናናት ብዬ ስጠይቃችሁ አይኔ ቢዝነስ ማሳደግ ይሻለኛል ብላችሁ ከመለሳችሁ እናንተ የድሃ ምርጫን የመረጣችሁት ማለት ነው። ምክንያቱም ሁለቱም ነገሮች በጣም አስፈላጊ ነገሮች ስለሆኑ ማለት ነው። ሀብታም የምንላቸው ሰዎች ሁለቱንም ነው የሚመርጡት። ነገር ግን ድሃ የምንላቸው ሰዎች ከሁለቱ አንዱን ነው የሚመርጡት። ምክንያቱም ሀብታም ሰዎች እንዴት ነው ሁለቱንም ነገር ማግኘት የምችለው ብለው ራሳቸውን ይጠይቃሉ። ነገር ግን ድሃ የምንላቸው ሰዎች ለራሳቸው አንድ ነገር ብቻ ነው የሚያስቀምጡት። ይህንን ነገር ካልሆነ ብለው ምንም አማራጭ አይወስዱም። ምክንያቱም ምርጫ ሲቀርብላቸው ከነዚህ መካከል አንዱ ብቻ ነው የኔ ብለው ስለሚያስቡ ነው። ነገር ግን ሀብታም የምንላቸው ሰዎች እንዴት ነው ይሄንን ሁሉ ነገር መውሰድ የምችለው ብለው ራሳቸው መጀመሪያ ይጠይቃሉ። ስለዚህ ዋይኖት እናንተ ለምን እንደዛ ብላችሁ አትጠይቁም? አንድ ጊዜ የዚህ መጽሐፍ ጻፊ ሃርቫርድ ስራውን በጣም እንደጠላው ነገራቸው ለቤተሰቦቹ። እናም የሚሰራውን ስራ ትቶ
ሀብታም የሚያደርገውን ስራ እንደሚሰራም ነገራቸው። ሀብታም ብቻ ሳይሆን ደግሞ እጅግ በጣም የሚወደውን ስራ እንደሚሰራ ነገራቸው። እናም በመላሹ ቤተሰቦቹ ደግሞ መለሱለት፣ ይኸውልህ የኔ ልጅ መኖር የምትችለው አንድ ህልምህን ብቻ ነው። ከዚህ ህልምህ ውጪ መኖር አትችልም። ሁለቱም በፍጹም ሊኖር አይችልም ብለው መከሩት። በጠዋቱ እድሜ ላይ ጠንከረ ስራ፣ ከዛም በኋላ ነው ህይወትን መደሰት መዝናናት ያለብህ ብለው መከሩት። ነገር ግን የዚህ መጽሐፍ ጸሐፊ ሃርቫርድ ምን ብሎ ጠየቃቸው? እንዴት ነው ሁለቱንም ማድረግ የምችለው ነበር? እንዴት ነው እየሰራሁ መዝናናት የምችለው? እንዴት ነው ገንዘብንና ደስታን እኩል ማግኘት የምችለው ብሎ ማለት ነው። በህይወታችሁ እንደዚህ አይነት ነገሮች ሲያጋጥሟችሁ አደራ እምላችሁ ነገር ቆም ብላችሁ አስባችሁ በውዝ የሚሉትን ነገሮች አስቡ። ሁለቱንም እንዴት ነው ማድረግ የምችለው ብላችሁ በፍጹም አንዱን ነገር እንዳትመርጡ። አንዱን ነገር መረጣችሁ ማለት ሁልጊዜ የድሃ ምርጫ ነው የምትመርጡት ማለት ነው። ስለዚህ እናንተ ምን ያንሳችኋል የሀብታም ምርጫ ለመምረጥ? በውዝ ብላችሁ ራሳችሁን ጠይቁ። ስለዚህ እንዴት ነው ሁለቱም የሚኖረኝ ብላችሁ ጠይቁ። ምናልባት ዛሬ ላይ ሳይሆን የሆነ የህይወታችሁ ክፍል ላይ የነገር እጅግ በጣም እንደሚጠቅማችሁ እርግጠኛ ስለሆንኩ ነው ደጋግሜ የምነግራችሁ። ብዙዎቻችን ህይወትን የምናስበው አይዘር ኦር ቦዝ እንደሆነች ነው እንጂ ከዚህ ውጪ ምርጫ የላትም ህይወት ብለን ነው የምናስበው። ነገር ግን ያ እጅግ በጣም የተሳሳተ መንገድ ነው። ማለትም ስኬት ወይንስ ደግሞ ቤተሰብ ይሻላል? ሃይማኖት ይሻላል ወይንስ ደግሞ ገንዘብ ይሻላል? በዚህ ሰዓት ላይ ሁለቱንም ብለህ ምረጥ። ሁለቱም ለምን ሊኖር አይችልም? ለዛሬ ያዘጋጀሁላችሁ The Secret of Millionaire Mind የሚለው መጽሐፍ ይህንን ይመስል ነበር። እጅግ በጣም ብዙ ነገሮች እንዳገኛችሁበት ተስፋ አደርጋለሁ። ተጨማሪ እንደዚህ አይነት ቪዲዮዎችን ከፈለጋችሁ ፕሌሊስት ላይ ቼክ ማድረጋችሁን እንዳትረሱ። ስላዳመጣችሁኝ አመሰግናለሁ።